መንግስትን በመደገፍ ከፈጥኖ ደራሹ የሱዳን ሰራዊት ጋር ማለትም ከነ ሐሚቲ ጋር ሲዋጋ የከረመ የትግራይ ኃይልም አለ ሳምሪ የሚባል ቡድን እነሱንም ጭምር ከመስጋት ይመስላል ይሄ ቡድን እንግዲህ በዋናነት ከነ ደብረጽዮን ጋር የሚሰራ ነው። በዋናነት አሁን ከነ ጌታቸው ረዳ ጋር ከአንደኛው የወያኔ ፍርካች ጋር አብሮ እየሰራ ስለሆነ እነሱ ወደ አዲስ አበባ እያመጣ እየሾመ ምን እያለ ስለሆነ ከወያኔ ጋር አብሮ እንደሚሰራ ሊታሰብ ይችላል። በእርግጥ ትንሽ እርቀ ሰላም የሚመስሉ ነገሮችም ጭምር እየታዩ ነው። በተለይ ጄኔራል ታደሰ ወረደ በዚህ አካባቢ ወደ ስልጣን እንዲመጣ ከተደረገ በኋላ በትግራይ መስተዳድር በኩል ያንን የስልጣን ርክክቡን ምንም ስናይ ትንሽ የረገበ ሰላም የመሰለ ይመስላል። ነገር ግን ውስጡን በወያኔዎቹ በኩል አሁንም ለጦርነት ያላቸውን ዝግጅት አላቆሙም። ስለዚህ በዛ በኩልም የሳምሪ ቡድን በቀጥታ እየተወረወረ ወደ መሀል የኢትዮጵያ አካባቢዎች ወደ አማራ መስተዳድር እንደዚህ እንዳይገባ ይፈልጋል የአብይ አህመድ አገዛዝ። ስለዚህ እነዚህን ሁለቱን ለመቁረጥ ነው በዋናነት ማለትም የአብይ አህመድ መንግስት ከአርኤስኤፍ ጋር የሚያደርገውን ግንኙነት ተከትሎ የሱዳን መንግስት የጀኔራል ሐምዳን ማለት የጀኔራል አልቡርሃን መንግስት ደግሞ ከፋኖ ጋር እና ከሳምሪ ጋር የሚያደርገውን ግንኙነት ለመግታት በሚል ይመስላል። በአጠቃላይ በዚህ አካባቢ ወታደራዊ እንቅስቃሴዎች በጣም በከፍተኛ ደረጃ ጠንክረዋል እና ይህ አካባቢ ከወታደራዊ ጠቀሜታው አንጻር ሲታይ የመተከል፣ የአቸፈር ወንድዬ፣ የቋራ፣ የአለፋ፣ የጣቁሳ አካባቢዎች በአጠቃላይ ከወታደራዊ ስትራቴጂም አንጻር ሲታዩ በጣም ከፍተኛ ጠቀሜታ ያላቸው ናቸው። በታሪክም ተደጋጋሚ የሆኑ ወታደራዊ ድሎች የታዩባቸው ቀጠናዎች ናቸው። ለአብነት እንኳን ብንጠቅስ በ5 ዓመቱ የጣሊያን ወረራ ወቅት ንጉሠ ነገሥቱ ግርማዊ ቀዳማዊ ኃይለ ሥላሴ ከለንደን ወደ ካርቱም ከመጡ በኋላ ከካርቱም ተነስተው በቀጥታ በጎጃም አቆራርጠው ወደ አዲስ አበባ እንዲገቡ ያስቻላቸው ትልቁ ቀጠና ይህ ቀጠና ነው እና በዋናነት የፋሽስት ጣሊያን ተዋጊዎችም ጭምር በዚህ አካባቢ የመርዝ ጋዝ ጭምር በሄሊኮፕተር እየበተኑ በዚህ አካባቢ ይዋጉ የነበሩትን በተለይ በዝብስት በረሃ በከፍተኛ ደረጃ ይንቀሳቀሱ የነበሩትን እነ ቢትወደድ አያሌው መኮንንን እንዲሁም እነ ፊታውራሪ አቡነ ሀበሻን ለማጥቃት ቢሞክሩም ወደዚህ ወደ ዳንግላ ቀጠናም ጭምር እየተወረወሩ የሚወጓቸውን እነ መንገሻ ጀንበሬን ጭምር ለማጥቃት ከፍተኛ ጥረት ያደረጉ ቢሆንም ግን ሳይሳካላቸው ቀርቶ በመጨረሻ ሰፊ ቀጠና የተገኘበትና ንጉሠ ነገሥቱም በአንጻራዊነት የተሻለ ቀጠና ነው ብለው ያሰቡበት በተለይ ወደ በወቅቱ የኤርትራ ክፍለ ሀገር ተብሎ ይታወቅ በነበረው ወደ ኤርትራ አካባቢም ጭምር ካመሩ በኋላ እንግዲህ ከኤርትራ ተነስተው በስፋት ወደ ሌሎች ቀጠናዎችም በመዛመት በሌሎች አካባቢዎች ማለፍ የሚችሉባቸው እድል ነበር። ግን ተጠማዘው ሌሎች ጠመዝማዛ መንገዶችን